ሰላም ጤና ይስጥልኝ ውድ ቤተሰቦቻችን የድማዛ ኒውስ ተከታታዮች፣ በዛሬው ዕለት መረጃ በኢትዮጵያ በማህበራዊ ሚዲያ መድረኮች ላይ ከፍተኛ መነጋገሪያ ስለሆነው ጉዳይ እንመለከታለን። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ካወጣው አዲስ ኢትዮሪካ የተሰኘ አልበም ጋር ተያይዞ በጠቅላይ ሚኒስትር አብይ አህመድ የተሰነዘረው ንግግር የተሰጡ የተለያዩ አስተያየቶችን ዝርዝር ይዘን ቀርበናል። አብራችሁን ቆዩ። ድምፃዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘው አዲስ አልበሙ መልቀቁ ተከትሎ በአልበሙ ውስጥ ያሉት የፖለቲካ ይዘት ያላቸው ስራዎች ከፍተኛ አነጋጋሪነታቸው ቀጥለዋል። በተለይም ዳስታር የተሰኘው ነጠላ ዜማው በዩቲዩብ ከተለቀቀ በ3 ቀናት ውስጥ ብቻ ከ11 ሚሊዮን በላይ አሁን ላይ ከረንትሊ ባለው እንደው መረጃችን ይህን ቪዲዮ እየሰራን ባለው ሰዓት በእይታ ማግኘት አዲስ ሪከርድ አስመዝግቧል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ደንቄ ሐይቅ ተንተርሶ የተገነባውን ፕሮጀክት በመረቆት ወቅት ያደረጉት ንግግር ከቴዲ አፍሮ ስራ ጋር ተያይዞ በማህበራዊ ሚዲያ የመነጋገሪያ ሆኗል። ጠቅላይ ሚኒስትሩ በንግግራቸው ንስርና ቁራ ምሳሌ በመጥቀስ እንዲህ ብለዋል። እኛ እንደ ንስር ነን፣ ወደ ከፍታችን እንበራለን፣ በጩኸትና ለቅሶ ለቁሎች እንተዋለን። ምንም እንኳን ጠቅላይ ሚኒስትሩ የአርቲስቱን ስም ባይጠቅሱም ብዙዎች ንግግሩን ከቴዲ አፍሮ ጋር የተሰጠ ምላሽ የስር ብርሃኑ ነጋ በቅርቡ በሰጡት ቃለ ምልልስ በቴዲ አፍሮ ሙዚቃ ስራዎች አድናቂ መሆናቸውን ገልጸዋል። ፕሮፌሰሩ ቴዲ አፍሮ ዘፋኝ ብቻ ሳይሆን የዘመናችን ብርቅዬ ተሰጥኦ ያለው የኪነ ጥበብ ሰው መሆኑን ተናግረዋል። ቴዲ አፍሮ ከዚህ ቀደም ፖለቲካ ይዘት ባላቸው ስራዎች በተደጋጋሚ ሲያነጋግረን የቆየ ሲሆን አሁን ካለው ውጥረት አንጻር አርቲስቱ እስካሁን የሰጠው ይፋዊ ምላሽ የለም። ጠቅላይ ሚኒስትሩ ንግግሩን ቴዲ አፍሮ አዲሱ አልበም እያነሳ ያለውን ውዝግብ በቀጣይ ምን ሊሆን ይችላል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን በኮሜንት ላይ መስጫው ላይ አስፍሩልኝ። ወቅታዊና እውነተኛ መረጃዎችን ለማግኘት ድማዛ ኒውስን ሰብስክራይብ በማድረጋችሁ አትርሱ። ይህ